ምናልባት ታዋቂ ትሆናለህ። ቲክቶክ ላይ ፌመስ ልትሆን ትችላለህ። ብዙ ተከታይ ብዙ ፎሎወርስ አለህ። ሀብታም ልትሆን ትችላለህ። ወላኪን ወንድሜ ቆም ብለህ አንድ የተወሰነ ደቂቃ አዳምጠኝ። ብዙ አላራዝመም፣ አጭር ነው። ዱንያ አጭር ናት። እንዳጠቃላይ ዱንያ አጭር ናት። የዛሬ 20-30 ዓመት አንተ ላትኖር ትችላለህ። ወላሁ አዕለም። ወላኪን ለረጅሙ አገር ጉዞ የሚጠቅም የተወሰነችን ከሊማ ላስታውስህ። ኢንሻአላሁ ተዓላ ሙስሊም የሆነ ሰው ሁሉም 5 አውቃት ሶላት ሰዓቱን ጠብቆ ማሳለፍ የለበትም። የተወሰነ ነገር አላሁ ስብሓነሁ ወተዓላ ቁርአን ላይ ስለ ሶላት ከተናገራቸው ነገሮች 2-3 ፖይንት ላንሳለህ። ወወረደ ፊል ቁርአን አያቱን ፊ ሶላት ሚንሃ ይላል። አላሁ ተዓላ በቁርአን ላይ ብዙ ቦታ ስለ ሶላት አንስቷል። ሙእሚኖችን ሲገልጻቸው ሱረቱል በቀራ ላይ ምን ይላል? መጀመሪያው ጋር አለዚነ ዩእሚኑነ ቢልገይብ ብሎ ወዩቂሙነ ሶላት ይላል። እነዛ ምእመናን ማለት እነዛ ናቸው ብሎ በሩቅ የሚያምኑ ናቸው። ጀነት አለ፣ ጀሐነም አለ፣ አዎ ነዓም አለ የሚሉ ናቸው። አላዩትም እኮ። ከዛስ የሚገለጹበት ወዩቂሙነ ሶላተ ወሚማ ረዘቅናሁም ዩንፊቁን ነው ያለው። ሶላትን አስተካክለው የሚያቆሙ በሶላት ላይ የሚዘወትሩ ናቸው፣ ከሰጠናቸውም የሚለግሱ ናቸው ይላል። እነዚህ የአማኞች ባህሪ ነው ይላል። ሌላ ቦታ አላሁ አቂሙ ሶላተ ወአቱ ዘካተ ወርከዑ መዐ ራኪዒን ሱረቱል በቀራ ላይ እዛው ይለናል። ወስተዒኑ ቢሶብሪ ወሶላት ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። ይሄን አዳምጠኝ ወንድሜ። ሶላት በጣም በቃ ልንቀልድበት የማይገባ ከምንም ነገር አስበልጠን ልንጠነቀቅበት የሚገባ ነገር ቢኖር ሶላት ብቻ ነው። ምን አለ? ወስተዒኑ ቢሶብሪ ወሶላት፣ በትዕግስትና በሶላት ታገዙ አለና ወኢነሃ ይቺ ሶላት ብሎ ማለት ለከቢረቱን ኢላ ዐለል ኻሺዒን። በቃ ወንድሜ ይሄን አዳምጠኝ። ምን አለ? ሶላት ከባድ ናት አለ። ለማ ሲቀር? አላህን በአግባቡ በእውነት ለሚፈራ ሰው ሲቀር እንጂ አለ። ለሌላው ሶላት ከባድ ነው። ዛሬ ላይ እኔና አንተ ሁላችንም ሐላችን ምንድነው የሚመስለው የሚለውን ቆም ብለን ማሰብ አለብን። ወላሂ ቀልድ አይደለም። አኺራ ቀላል ነገር አይደለም። እንደምናየው ዛሬ ላይ በጣም ኢን ሚሊየንስ ፎሎወር መኖራችን የሆነ ገንዘብ መኖር ምናምን እዛ በሶላት ቦታ ሊቆምልን አይችልም። ይልቁንም ዛሬ በአደቡ 5 አውቃት ሶላትን አሟልቶ አንድ ሰው መስገድ አለበት። ወደ ጌታው መመለስ አለበት። ኢላ ዐለል ኻሺዒን ሲል አላህ እኔ ከነዛ ነኝ ወይ ማለት አለበት። አላህ ስለ ሶላት ብዙ ቦታ ይናገራል። ያ አዩሃ ለዚነ አመኑ እስተዒኑ ቢሶብሪ ወሶላት ኢነላሃ መዐ ሷቢሪን ይላል። ለማሳጠር ያክል ሓፊዙ ዐለ ሶለዋቲ ወሶላቲል ውስጣ ወቁሙ ሊላሂ ቃኒቲን፣ ሶላትን ጠብቁ ይላል። ሶላት ማለት ባዕደ ሸሃዳ ሁለተኛው የእስልምና አርካን ሶላት ነው። ይሄ በቃ መዘንጋት የለበትም። ሙአዚኑ በሚጣራ ቁጥር ሐየ ዐለ ሶላህ ሐየ ዐለል ፈላህ ሲል ምንድን ነው? ሐያ ኑ ቶሎ እኮ እያለ ነው። ወደ ሶላት ኑ ቶሎ። እቺ ሶላት ደግሞ ሐየ ዐለል ፈላህ ሲል ነጃ ፈላህ የምታወጣ ናት፣ ተኪሳራ የምታዲን የምትጠብቅ ናት እያለ ነው። የዚህ ጊዜ መርሐባ ብለን ቶሎ ጉዞ ወደ መስጂድ ወደ የጥሪውን መልስ መስጠት አለብን ማለት ነው። ሓፊዙ ዐለ ሶለዋቲ ወሶላቲል ውስጣ ወቁሙ ሊላሂ ቃኒቲን፣ ለአላህ የፈራችሁ የተናነሳችሁ ሆናችሁ ቁሙ ይላል። ብዙ ቦታ ላይ ነው። ቀድ አፍለሐል ሙእሚኑን አለ አላህ። እነዛ አማኞች እኮ ነጃ ወጡ አለ። ከመከራ ከጭንቀት ከሐዘን ነጃ ወጡ አለ። አለዚነ ሁም ፊ ሶላቲሂም ኻሺዑን። እዚህ ጋ ነው እነዛ አማኞች ነጃ ወጡ ብሎ ሲያበቃ እነሱ እነማን ናቸው? ሶላታቸውን በሶላታቸው ውስጥ አላህን የሚፈሩ ይሆኑ ናቸው አሉ። አላሁ ተዓላ በጣም ብዙ ቦታ ላይ
إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون ይላል። እነዛ ናቸው አማኞች ማለት እነሱ ደግሞ መልካም በጎ ስራዎችን የሚሰሩ ወአቃሙ ሰላተ ወአተው ዘካተ ለሁም አጅሩም ዐንደ ረቢሂም ጌታቸው ዘንድ ነው ትልቅ የሆነ አጅር አላቸው። ወላ ኸውፉን ዐለይሂም ወላ ሁም ይሕዘኑን ይላል አላህ ተዓላ። ፍርሃት የሚባል ትካዜ ሐዘን አይዛቸውም ይላል ኢንሻአላህ ተዓላ። አላህ ከነሱ አላህ አድርገን። ስለዚህ ይሄ ምንድነው ያው ሁላችንም በምንችለው ቀድር አንዳችን ከአንዳችን ጋር መተዋወስ አለብን ማለት ነው። ሶላት ሙዓዚን ድምጽ ስንሰማ ቀልባችን ምን መሆን አለበት? ወደዛ ሩጦ ሌላ ነገር ያለበት ነገር ማቋረጥ አለበት ማለት ነው። ምንም ነገር ቢሆን ማለት ነው። መጀመሪያ ሶላት ይቀድማል ማለት ነው። የቂያማ ዕለት መጀመሪያ አንድ ባሪያ ሶላት ከሌለው ሶላቱ የተስተካከለ ካልሆነ ሌላ ሶደቃ ቢኖረው ዘካ ቢኖረው ሐጅ ቢኖረው ምንም አይጠቅምም ማለት ነው። አለቀ። ሶላት ከተስተካከለ ሌላ ስራ የሚታየው ከዛ በኋላ ነው። ሶላቱ ካለፈለት ሸርጥ ካሟላለት ነው። ስለዚህ እخوተል አካሪም ፕሊዝ ሁላችንም ለነፍሳችን የሚሆነን ነገር ቆም ብለን ወደ ጌታችን መመለስ አለብን ማለት ነው። ወኢንሻአላህ ተዓላ ሁላችንም አላህ ያግራልን። ወላሁ አዕለም ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።